አሜሪካዊው መሐንዲስ ገነት ባህር ዳር ላይ ነው ያለችው ሲሉ አነጋጋሪ ጥናታቸውን ለዓለም ሚዲያዎች አስታወቁ። በመጽሐፍ ቅዱስና ቁርአን መሠረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ቦታ እንደነበር፣ ገነትም በጊዮን፣ ኤፍራጥስ፣ ጤግሮስና ፒሶን ወንዞች ተከባ እንደነበረ መጻሕፍቶቹ ይናገራሉ። ብዙ ሊቃውንት ጤግሮስና ኤፍራጥስ ወንዞች በዘመናዊቷ ኢራቅ ውስጥ ስለሚገኙ ኤደን በዚያ አካባቢ መሆን አለበት ብለው ግምታቸውን ያስቀምጣሉ። ነገር ግን መቀመጫውን በቴክሳስ ያደረገው አሜሪካዊው የኬሚካል ኢንጂነር መሐሙድ ጃዋይድ ኤደን በሰሜን ምዕራብ ኢትዮጵያ በጣና ሐይቅ ደቡባዊ ጫፍ አቅራቢያ በምትገኝ ቦታ ላይ ትገኝ እንደነበረ ጥናታቸውን አቅርበዋል። ኢንጂነር መሐሙድ ጃዋይድ ጥናቱን ለመደገፍ መጽሐፍ ቅዱስንም ሆነ ቁርአንን በጥንቃቄ ማንበባቸውን ተናግረው ስለ አዳምና ሔዋን በወቅቱ በገነት ስለነበሩት ወንዞችና ስለ አትክልት ስፍራው የሚገልጹትን መረጃዎች በመተንተን ጥናታቸውን ማቅረብ ይጀምራሉ። እንደ አውሮፓውያን አቆጣጠር በ2025 የተደረገው ጥናት እንደሚያመለክተው የአባይ ወንዝ ከመጽሐፍ ቅዱሳዊው ጊዮን ጋር ተመሳሳይ ሊሆን እንደሚችልና የጣና ሐይቅ ላይ ያሉ ብዙ የውሃ ተፋሰስ ወንዞች በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ በጥናታቸው ጠቁመዋል። አዳም በሳይንስ የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ይህ ጥናት በቀላሉ የሚታይ እንዳልሆነ እየተገለጸ ይገኛል። አዳምና ሔዋን በቁርአን ሀባታ ብሎ የገለጸውን በስምጥ ሸለቆ ከሚገኝ ቦታ ከመስፈራቸው በፊት በከፍታ ቦታ ላይ በምትገኘው ባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ እንደነበር አሜሪካዊ መሐንዲስ ጽፈዋል። ምክንያቱም ባህር ዳር ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለምትገኝ ለምለም እጽዋት፣ የተትረፈረፈ የዱር አራዊትና እንደ ልብ የሚፈሰው ውሃ ከመጽሐፍ ቅዱሳዊው የኤደን ወንዞች መግለጫዎችና በቁርአን ለገነት ካለው ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ያለው ቦታ ነው ሲሉ አብራርተዋል። ሁሉም ፍንጮች የሚያመለክቱት ወደ ባህር ዳር ጣና ሐይቅ አጠገብ አስደናቂ ውበት፣ የተትረፈረፈ እጽዋትና የጥቁር አባይ ምንጭ ወደ ሆነው ቦታ ነው። ይህም የኤደንን ወንዞች ጥንታዊ ገለጻ ጋር በእጅጉ የሚመሳሰል ነው ሲሉ መሐሙድ ጃዋይድ ተናግረዋል። በተለይም መጽሐፍ ቅዱስና ቁርአን ጊዮን ወንዝ የኩሽ መንደርን እንደሚያካትት ይናገራሉ። ይህ ጥንታዊ ስምም ከኢትዮጵያ ጋር ተመሳሳይ ነው ብለዋል። የእሳተ ገሞራ ሸንተረሮች በዙሪያው ያሉት ደጋማ ቦታዎች እንደሚሸፍንና በርካታ ወንዞችን እንደሚመግቡ በመግለጽ ጣና ሐይቅ የኤደንን መግለጫ በትክክል ይገልጻል ሲሉ ተከራክረዋል። በመሐንዲሱ መሐሙድ ጥናት መሠረት የጣና ሐይቅ ኤደንን የሚወክል ሲሆን የኤደን ገነት ግን የሚገኘው በደቡባዊ ባህር ዳር ዙሪያ ሲሆን በመጽሐፍ ቅዱሳዊ አገላለጽ ደግሞ ከኤደን ምስራቃዊ ክፍል አባይ ወይም ጊዮን ወንዝ ከጣና ሐይቅ የሚወጣበት ወይም የሚፈስበት ቦታ ላይ ነው ሲሉ ጽፈዋል። በኦሪት ዘፍጥረት አዳምና ሔዋን ከተባረሩ በኋላ ወደ ገነት ተመልሰው እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚንበለበል ሰይፍ የሕይወት ዛፍ የዘላለም ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር። አዳምና ሔዋን መልካሙንና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ የሕይወትን ዛፍ እንዳይበሉ ከገነት ተባረው እንዲኖሩ ተደረገ። በመሐንዲሱ መሐሙድ ጃዋይድ ጥናት መሠረት የሚንበለበል ሰይፍ ያለው በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት የእሳተ ገሞራ ሸንተረሮች ሊወከል እንደሚችል መሐንዲሱ ጠቁመዋል።
ጥናቱ የባህር ዳር የአየር ጠባይ ለም አፈርና የተትረፈረፈ የውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ በመሆኑ በቅዱሳት መጻሕፍት የቀረበው ጽሑፍ እንደሚያንጸባርቅ አመልክተዋል።